የሃያዎቹ የዕድሜ ክልል ቀሪውን ሕይወትዎን ለመቅረጽ በጣም ወሳኝ 10 ዓመት ነው። ሮበርት ግሪን ጥልቅ አመለካከቱን ያካፍላል። ብዙ ሰዎች ይህንን ጊዜ እንደ መዝናኛ ወይም ለፈጣን የገንዘብ ስኬት እንደሚደረግ ሩጫ ቢመለከቱትም፣ ትክክለኛው ዓላማ ግን ከዚህ የበለጠ ዘላቂ መሆን አለበት። ግሪን እንደሚያስረዳው የሃያዎቹ የዕድሜ ክልል በተፈጥሮ በጉልበት፣ በጀብዱ እና በአሰሳ የተሞላ ቢሆንም እንደ ጠንካራ መሠረት ሆኖ ማገልገል አለበት። ግቡ ሥራ ማግኘት ብቻ ሳይሆን ጠንካራ እና የተለያዩ ክህሎቶችን ማዳበር ነው። እነዚህን ዓመታት ከፍተኛ ደመወዝ ለማሳደድ ብቻ ካጠፋችሁ፣ ለምሳሌ በፋይናንስ ዘርፍ ላይ ብቻ በማተኮር ውስጣዊ ማንነታችሁን ወይም ሰፋ ያሉ ክህሎቶችን ሳታዳብሩ፣ የ30ዎቹ ዕድሜ ላይ ስትደርሱ ምንም አይነት ጥልቀት አይኖራችሁም ብሎ ያስጠነቅቃል። በሌላ በኩል ደግሞ ትኩረታችሁን መዝናናት ላይ ብቻ ካደረጋችሁ፣ ያንኑ የዕድሜ ክልል ባዶ እጃችሁን ትቀበሉታላችሁ። የመማር ጥበብ ለዛሬ ወጣቶች ትልቁ እንቅፋት የፈጣን ውጤት ፍላጎት ነው። እውነተኛ ትምህርት አብዛኛውን ጊዜ አሰልቺ እና ፈታኝ እንደሆነ ግሪን ይጠቁማል። አንድን ሙያ በብቃት ለመቆጣጠር አሰልችነትን የመቋቋም ትዕግሥት ማዳበር አለባችሁ። መረጃዎችን በፍጥነት ለማግኘት እንደ ኤአይ ያሉ መሣሪያዎችን መጠቀም ቀልጣፋ ሊመስል ይችላል፣ ነገር ግን ጥልቅ የመማርን አስፈላጊ የሆነውን ጡንቻ የመገንባት ሂደት ያስቀራል። ክህሎቶችን የማጣመር ኃይል ግሪን ያልተለመዱ መንገዶች እንዴት ወደ ታላቅነት እንደሚመሩ ለማሳየት ሁለት ታዋቂ ሰዎችን በምሳሌነት ያነሳል። ፖል ግርሃም ዋይ ኮምቢኔተርን ከመመስረቱ በፊት ግርሃም ጎበዝ ኮደር ነበር። ነገር ግን ለሥነ ጥበብ የነበረውን ጉጉት በመከተል ስዕል ለመማር ወደ ጣሊያን አቀና። የፕሮግራም አወጣጥን ቴክኒካዊ አመክንዮ ከሰዓሊ የውበት እይታ ጋር በማዋሃድ ከመጀመሪያዎቹ ስኬታማ የድረገጽ የገበያ ቦታዎች አንዱን መፍጠር ችሏል። ስኬቱ የመጣው ኮደር በመሆኑ ብቻ ሳይሆን ሁለት የማይገናኙ የሚመስሉ ዓለማትን በማጣመሩ ነው። ስቲቭ ጆብስ በተመሳሳይ ጆብስ በጣም የላቀ የቴክኒክ መሐንዲስ አልነበረም፣ ነገር ግን ለካሊግራፊ እና ለዲዛይን የነበረው ፍላጎት የቴክኖሎጂውን ኢንዱስትሪ ቀይሮታል። ይህም እንደ መጀመሪያዎቹ የንግድ ድረገጾች ያሉ ተግባራዊ ብቻ ሳይሆኑ ውብ እና ለመጠቀም ቀላል የሆኑ ነገሮችን ለመገንባት ያስችልዎታል። የረጅም ጊዜ ጨዋታ ዋናው ቁም ነገር የረጅም ጊዜ ጨዋታ መጫወት ነው። ገና በለጋ ዕድሜው በአንድ ነገር ላይ ብቻ አይወሰኑ፣ ተለዋዋጭ ለመሆን ራስዎን ነፃ ይልቀቁ። በከባዱ መንገድ ይማሩ እና በማንም ሊተኩ የማይችሉ የክህሎት ውህደት ይፍጠሩ። የ20ዎቹ ዕድሜው ለመማር፣ የ30ዎቹ ዕድሜው ለመገንባት። ግሪን የሚያስተዋውቀው ሌላው አስደናቂ ጽንሰ ሐሳብ የማይገናኙ የሚመስሉ ተሰጥኦዎችን የማጣመር ኃይል ነው። የኮምፒውተር ሃኪንግን ከጣሊያን የህዳሴ ዘመን ስዕል ውበት ጋር እንዳጣመረው ፖል ግርሃም። ይህ በዘፈቀደ የተደረገ ጉዞ ሳይሆን ስልታዊ ቅንጅት ነበር። 3 ወይም 4 የተለያዩ ክህሎቶችን በጥልቀት ሲማሩ እነሱ እርስ በእርስ መቀላቀል ይጀምራሉ። ሌሎች የማያዩትን ትስስር ማየት ይጀምራሉ። ይህ የክህሎት ውህደት ነው በገበያ ውስጥ ልዩ የሚያደርግዎት። ሆኖም ግን እውነተኛ ጥበብ ወይም ብቃት ተስፋ ከሚያስቆርጥ ሁኔታ ጋር አብሮ መቆየትን ይጠይቃል። አንድ ክህሎት ደስ የሚል ወይም አዲስ መሆኑ ሲያቆም እንኳን የመለማመድ ሥነ ሥርዓት ሊኖርዎት ይገባል። መማር በራሱ አንድ ክህሎት ነው። ይህም ክህሎት በአሰልችነት እሳት ውስጥ የሚቀጠቀጥ ነው። አሰልቺ እና ማራኪ ያልሆኑ ጥልቅ የመማር ሥራዎችን መታገስ የሚችሉ ሰዎች ሁሉም ሰው አቋራጭ በሚፈልግበት ዓለም ውስጥ በመጨረሻ በልጠው የሚታዩት እነሱ ናቸው። የተለያዩ ክህሎቶችን የማቀላቀል ጥበብ የ20ዎቹ ዕድሜው አግዳሚ አድማስዎን የሚያሰፉበትና በተለያዩ ዘርፎች ገደቦን የሚፈትሹበት መሆን አለበት። ይህንን ተለዋዋጭነት አሁን ካልተለማመዱ 40 ዓመት ሲሞላዎት የባንክ አካውንትዎ በገንዘብ የተሞላ ነገር ግን መንፈስዎ የሰለለ እና ዓለም ቀድማዎት በሄደችበት ጠባብ ዘርፍ ላይ ብቻ የተወሰነ ሆኖ ሊያገኙት ይችላሉ። በኤአይ የሚመነጩ መልሶች በሰፈኑበት በዚህ ዘመን ግሪን አንድ እያደገ የመጣ ቀውስ ይጠቁማል። ይህም አሰልችነትን የመቋቋም አቅም ማጣት ነው። የዛሬ ወጣቶች ቴክኖሎጂ መልሱን በጣም ቅርብ ስላደረገው እንደሚቸገሩ ይገልጻል። የቀጥተኛ መስመር ጉዞ አደጋ ግሪን ብዙ ስኬታማ ሰዎች የሚወድቁበትን አንድ የተለመደ ወጥመድ ያስጠነቅቃል። ይህም በአንድ መስመር ላይ ብቻ አተኩሮ መሮጥ ነው። ለምሳሌ አንድ ሰው ከዩኒቨርሲቲ እንደወጣ በቀጥታ እንደ ጎልድማን ሳክስ ያሉ ከፍተኛ ደመወዝ የሚከፍሉ የድርጅት ሥራዎችን መያዙን ይጠቅሳል። በ22 ዓመት ዕድሜ ደመወዝ ማግኘት ማራኪ ቢመስልም ድብቅ ዋጋው ግን የነፍስ መገታት ወይም መቀጨጭ ነው። ለደህንነት ሲባል ገና በለጋ ዕድሜ ለአንድ ጠባብ መስመር ብቻ ራስን አሳልፎ መስጠት የተለያዩ የማንነቶ ክፍሎችን እንዳይፈትሹ ያደርግዎታል። የሥራ ጉዞው መቼም ቢሆን ቀጥ ያለ ወደ ላይ የሚያመራ አይሆንም። ውድቀቶች እና አቅጣጫ መቀየር ይኖራሉ። ዋናው ቁልፍ ነገሮችን ለመሞከር ደፋር መሆንና ሲከሽፉ ደግሞ ለቀጣዩ ሙከራው እንደ መረጃ መቁጠር ነው። የመጨረሻው ቁም ነገር በጣም ቀደም ብላችሁ በአንድ ነገር ላይ ብቻ አታተኩሩ።
ለራሳችሁ ተለዋዋጭ የመሆን ነፃነትን ስጡ። በፈተናዎች ተማሩ እና ወደ ዋናው የዕድሜ ክልላችሁ ስትደርሱ በማንም ሊተካ የማይችል የክህሎት ቅልቅል ገንቡ።